በእናትህ አንተ ልጅ እየደወልክ አትጨቅጭቀኝ። አንድ ቀን ጋበዝከኝና ትነዘንዘኛለህ እንዴ? እዚህ ቤት ሰው አለ? ቻው በቃ መልሰህ እንዳትደውይ። ልጆች እንዴት ናችሁ? ሰላም ነው ማዘር። ቤት ጠራ እኮ አልሰማችሁኝም? እናታችሁ የለችም እንዴ? አዎ የለችም። አይ በቃ ልጠብቃታ። መጣሁ አንዴ። መጣሁ አንዴ ማዘር። ኧረ አንቺ ልጅ የሆነ ነገር አድርጊ። ሴትዮዋ እኮ ቁጭ ብላለች። እንዴ ለምን መጣ? የሆነ ነገር አድርጊ ልልሽ ነዋ። ደግሞ መፋጠጥ ከበደኝ። ሂድ በቃ ሸጮታትን የሆነ ነገር ገዝቼ እመጣለሁ። እሺ በቃ ግን ምን ልታመጪ ነው? እኔ እንጃ የሆነ ቺፕስ ነገር። አንቺ አመሻል እንዴ? ወጥ ካለ በእንጀራ አቅርቢ። ኧረ ምንም ነገር የለም። ልጆች ትቆያለች እንዴ እናታችሁ? እኔ እንጃ አልነገረችንም። እንዴ ለምን ቆይ እንደውልላት። ስልኳን ሳትይዝ ነው የወጣችው። አይ አሪው ነገር ስሪ በቃ። ምንድን ነው የምሰራው? የሆነ ወጥ ነገር ነዋ። ያማል እንዴ? ፍርፍር ብቻ እኮ ነው የምችለው። በቃ እሱ የሚሆን ስሪ። የእንቁላል እኮ ነው። ልጆች የት እንደሄደች ነግራችኋለች? ታዲያ እዚሁ ቅርብ ቦታ ነው ሰው ለመጠየቅ ሄደችው። ስሚ በቃ ለምን ቡና አታፈይም? ማ አንቺ ነሻ? ኧረ እባክህ ሞቼ ነው ቆሜ። ኧረ እሺ ተይ የሆነ ነገር አድርጊ። በቃ እሺ ደጁ አስጣት የሆነ ነገር ሰርቻ እመጣለሁ። የምርሽ ነው? አዎ ሂድ። እሺ ማዘር የእጁሃ ወይ እኔ ምንም አልበላም። ኧረ እስክትመጣ የሆነ ነገር ይቅመሱ። ተው አትጨናነቁ። እኔ ምንም አልበላም። የምሮትን ነው ማለቴ። ኧረ ሽክን ያለ የሆነ ነገር ሰርተናል። ሊታጠቡ። እሺ ካላችሁ ማዘር ወይ ባትደክም ይሻል ነበር እኮ። ምን ሰራሽ? ሽሮ ነው። እሺ ሙያሽን ልይልሻ። እንኩ ቶሎ እንዲደርስልኝ ብዬ እሳት አላስነካውትም። አረ እባክሽ ጎበዝ። ልጣጭም አለው። በስመ አብ። አዎ የሽንኩርት ልጣጭ ወጥ ያጣፍጣል ሲሉ ቲክቶክ ላይ ሰምቼ ነው። አቤት ሙያ። ይብሉ በቃ። እሺ እናንተ የተሰጠውን ልብስ አስገቡት ብያችኋል ነበር የወጣሁት። በቀሉ ልጆችሽ ሊደፉኝ ሲሉ ደረስሽልኝ። ወንድሜ የኒቪን በጣም አድናቂ ነው። በጣም ነው የሚወዳት። ዘፈኖቿን ሁሌ ነው የሚሰማው። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን። አዎ ነይ። አልቀነሰም ፍቅር ምን ውስጥ ነው? ገነት ውስጥ ነው። ራሷ ናት። እኔ አላምንቃት። ፎቶ ናት። አዎ ራሷ ናት። እንዴት እንደምወድሽ እኮ ሁለቱንም ዘፈንሽ እንዴት እንደምወደው። አንድ ዘፈን የምትዘፈኝ አልበየልን። አላህ ጣም ከነሱ የምወድልበት አዲም ታሪክ አባስኩናት። አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄ እኮ ራሱን በአርባ አባዛው። አልቀነሰም ፍቅሬ እስካሁኑ በአርባ ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል። አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው። ረጅም ነው 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ። ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል። ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ። ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምፁ ከኔ ነው። ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ ጆኒ ጁጁሱ ሙዚቃ ለቋል። እኔ ፈጠነ ሄጄ ያየሁት። አደራ ዳታ እንዳትጠቀሙ፣ ዋይፋያችሁን ተጠቀሙ። what are you talking about man? ሙዚቃን ሴዶ ያንቀባራት ያሞላቃት። ለምን ስታንድ አፕ ኮሜዲ አትጀምሪ? ይሄን ያህል ቀልደኛ ኮንሽ። ዋይፋይ እየተጠቀማችሁ ጫጫታ ያለበት ቦታ ላይ አዳምጡ። የዘመኑ ገረድና ደንቆሮ የገረድ ልጅ ማይም ትግሉን ገደልሽ። መቀመጫሽን አሳብጠሽ የጥቁር አጭር ምልሽር እንደ ሸንኮራ ስትለጠልጭ የምታርቅ ቆሻሻ ባይ አማርኛችን እንኳን በቅጡ መናገርን ማቺ ደንቆሮ ልጅ ትግሉን ገደልሽ። ሊሞን ፈልገው እንዳንተ ጁጂትሱ ፋይተር ነው እንጂ አይ ማለት አሪፍ ምክር ልስጣችሁ። ለህይወታችሁ ሁሌ ሰክሰስፉል ትሆናላችሁ። የምክር ስራችሁ ግዴታ እንደኔ መሆን የለባችሁ። እንደ ሴዶ ብቻ እንዳትሆኑ እንደሱ አይደለም እና ሰክሰስፉል ትሆናላችሁ። አይሶርተ ጋር አስፋልት ላይ አልጭህም እንዳያጅብ ሴዶ ማለት ነው። you could give him 1 ቢሊዮን ብር he'll never be successful because 1 ሚሊዮን ብር አካውንት ውስጥ ከታችሁ
ቁርጥ በእጁ አፍሶ ነው ኪሱ ውስጥ ከቶ ለበኋላ የሚያስቀምጠው። እስካረጋችሁት ዋን ፓርት ኦፍ ስፔስ ወደ ውስጥ ጎርጎት ያለ ነው። እሱ በልጅነቱ እናቱ ጥላው ነበር የሆነ ሰዓት ላይ ዝም ብላ ከበዳት በቃ አልቻለችም። እሺ ማዘርዬ አልኮል ይጠጣሉ? የታል? አይ ጥያቄ ነው እኮ ይሄ ማዘርዬ። እና ልጋብዘኝ ነው? አልኮል እኮ ቀስ በቀስ እያደረገ የሚገል ነገር እኮ ነው ማዘር። እኔ ልጅ እኔም ራሴ ቀስ እያልኩ መሞት ነው የምፈልገው። ቀስ ብለው? አዎ። ሰካራ ችጋራ። ዛሬ ሳንጣላ አይደለ ቀኑ ሙሉ? በጣም ደስ የሚል እንዴት ደስ ይላል። በስመ አብ። አንድ ጥያቄ ልጠይቅ? በእናትሽ ምንድን ነው የምትይው? በቃ እሺ ትል ብትሆኚ አዎ እወድሻለሁ፣ እንዲሁም ደግሞ አልወፈርሽም ሽንቅጥን ያልሽው እና ብትሞቺ እኔ ሌላ ሴት ላገባ ግን እሱን አልነበረም። አይምሮ ውስጥ የሆነ ጥያቄ አለ። ከዛ አዎ አድርገዋለሁ ወይ አላደርገውም ነው የምትለው። ስለዚህ መልስልኝ። ምንድን ነው ሌላ ጥያቄ የምትይው? በቃ አይምሮ ውስጥ የሆነ ጥያቄ አለ። አረገዋለሁ። እሰይ ቺ ታረጋግብኛለህ? ያርግልህ። አይንህን እንዳላየው ቶማስ እንዳሰብኩት። እንኳን ደስ አላችሁ። ተሳክቷል። ምን ታገኝ እንዴ? እወዳለሁ አለች። ትምብላ አይ ደወልኩላት። ከዛ አታነሳ። ከዛ መልሳ ቴክስት ላከችልኝ። ክፍት ሳይል እወዳለሁ። ወይኔ ትወደኛለች። ኧረ እወዳለሁ እኮ አይደለም የሚለው እደውላለሁ ነው። ባለ ስፍራ ጋሽ ማን ነግሮ ነው የመጣው? አፈራባ ብላ አንተ ወራዳ ፈርዳ ምን አድርገህ ነው ጋሽ እስር ቤት ፈርብዳ ምን አባርገህ ነው? ምንድን ነው ራሶታ መዶሻ ጊዜ ስታረገብኝ ለሰባተኛ ጊዜ መዶሻ አይደል ይፈልጊ ነው ያንተ ልጅ ይሰርቃል። ዝም በል ልጅ አይደል ልጅ አጣዛ ልጅ ወራዳ አሳይኝ መዶሻ ራስ ጋር አይደል እንዴ? እንከፈልም ከሆነ ከፍዬ ትወጣለህ። አፈር ብላ ክፈላቸው እንዳረጉብህ ኪሶስ ወይ አበ የ30 ሺህ ብር ሙሉ ዘንባል አታ እንዴ አበቃም ወለድኩ እኮ አፈሰስኩ አይደል እንዴ? ተጠያቂነቱ እኔ ጋር ነው። ይውደም ታዲያ ወንድ ልጅ ነው ይውደም። አንድ ብር እንዳይተርፍ እሺ አትጫወታለህ ትላለህ እንዴ? ሂድ እሺ አባይ ዘላል ተፈራገጥ እርገጥ ምናምን አንድ ብር እንዳይተርፍ የኔ ልጅ ታባት እንኳን ወለድኩ። አባ ምንድን ነው ምን ይወራባብ? የሞት መንፈስ ማየት ጀመርክ እንዴ? ማለት አይ አባዬ ስትል አባት ስለሞተ መንፈስ አይተኩን ብዬ ነው። መቼም እኔን አይደለም አባዬ ያልከው። ቻራ አባቢ እንደዚህ እኔ አባቴ ቢያምኝ ተቀበልኩ አይደል እንዴ? ልጄ እንኳን ብላ አትቀበለኝም? አሳደከኝ አይደል እንዴ? እኔ እንጀራ አባት ነኝ አታምንም ነው እንዴ? ምንድነው? ስማ ደግሞ ይኸውልህ እኔ አመንኩሽ። እኔ ልጄ ነኝ። እኔ ሰውነቴ ልጄ ነው ብሎ አሳመነኝ። የዘር ፍሬን እንዴት ላድርገው? እንዴት ይመንልኝ? እሱ በቃ የኔ አይደለም የኔ ፈሳሽ አይደለም። ምን ላድርግ? ኧረ አባቴ ተው፣ እንደዚህ አትተው። በቃሽ ተው በቃ ተው ሳምሶን ተው በቃ። ወደኔ አሁን ተሸንፌያለሁ። ላይ ልቤን ሰበርከው እኮ እንደ ሌሎቹ ልጆች ነኝ። ቸግሮኛል። እሺ በቃ እኔ ቸግሮኛል። ልቤን ሰበርከው በቃ ተው። ምንድን ነው ቼክ አድርገው። እንዴ አባባ የለኝም እኮ ነው የሚለው። አዎ የለኝም። አውጣው። አዎ እንጀራ አባት ነኝ የለኝም